አባት ሰላም ነው? ሰላም ነው። እንዴት ነው? ነገ ረቢ ሰላም ነው? ረቢ ናጨብጠ እኔ አብነት እባላለሁ። ከቅድም ጀምረ ከተማ ውስጥ ሃይላንድ ስትሰበስብና ካርቶኖችን ስትሰበስብ ያየው ነበር። በምን ስራ ነው የምትተዳደረው? አማኒ ግራቲ ግራማ ሰላም 2 አመቴ ነው በዚህ መተዳደር ከጀመርኩኝ። ምን እንድረዳህ ትፈልጋለህ? ማለከን ሲንገርጋሩ በርባዱ ምንድነው የሚያስቸግርህ? ማልቱ ሲረኪሳ ሲንጀቻራ አንጅረኝ ታኒ ጨርቄኒ ወንማኛ ተምን ቀበል የሚለብሱትና የሚበሉትም የላቸውም። ቀበንቲ ሁግለ መለውይተቲና አሁን ቤተሰላችሁ አደደሰን ቤቴም መተማ ቦረና በተከሰተው ድርቅ ምክንያት የተጎደው ወገኖቻችንን አቅማችን በሚችለው ሁሉ ከጎናቸው መሆን ጀምረናል። ከኋላዬ የምታዩት ዱቄት እንዲሁም ወተት እዛ አካባቢ ላይ ለተጎዱ ወገኖቻችን ደቡብ አፍሪካ ዳርባን የሚገኙ የዓለም ብርሃን የጸሎት ህብረት በአንድነት ለነዚህ ወገኖች አደራ እንዲያደርስ የላኩት ነው። ሌሎቻችሁም አቅማችሁ በፈቀደ ሁሉ ከነዚህ ወገኖች ጎን እንድትቆሙ በእግዚአብሔር ፍቅር ጠይቃችኋለሁ። በኋላ ባለቤቴ ከሞተች 3 አመቷ ነው። እነዚህ ልጆች እኔ ላይ ነው ጥላ የሞተችው። አካን ጉርማ ተርከቡ ዋላ ወንዱ ሌላ ብትጠጡ ጥራላ አትብከል ንቺ ዘይ ራውየቲ ማገነና ራውየቲ ነው ጉየ ሰዲቲ አልገዳቸው ባለቤቴ በሞት ከተለየችኝ ወዲህ መከራው በርትቶብኛል። ብዙ ችግሮችን ነው እያሳለፍኩኝ። ስለዚህ እኔ ከናንተ የምፈልገው ሩዝ እንድትገዙልኝ ብቻ ነው። ለቤትህ ለልጆችህም አንዳንድ የሚያስፈልጉ ነገሮችን ገዛዝተን እንመጣለን።